ደረሳችሁ? እሺ መጣ እንዴ ይሄ ሁሉ ጥድፊያት ለመሄድ ነው? ቸኩያለሁ። ቆይ እባክህን ልጄ ከጎረቤት ተበድሬ ያመጣሁት ነው። እባክህ ልጄ እችን ሳትቀምስማ አትሄድም። ምንም የሚያጣድፍ ነገር መጣ ልጄ። ኧረ ተው ግድ የለም ተረጋጋ ልጄ። ተው ግድ የለም እችን ብቻ እባክህ። ኧረ ተው ግድ የለም ልጄ ተው። ኧረ ተው አንተ ልጅ ተው። ያባትን ቮልስ እንደቆሙ ቀር አይደል? ይደርሳል። አንዴ አሁን ቸኩያለሁ። በእናትሽ ቢያንስ አትስመኝም? ቻው ይናፍቃል ልቤም ይናፍቃል እንደማትመለሽ አውቆ ይጠብቃል ናፍቆት ያጠግበው ሆድ እህል ትቷል ከኔ ያለ ይምሰልኝ ሄዷል ርቋል ይናፍቃል ልቤ ይናፍቃል እንደማትመለሽ አውቆ ይጠብቃል ናፍቆት ያጠግበው ትቷል ከኔ የገባኝ ወይኔ አጥቼሽ ስቀር ቤቱን ሰመት ሲወጣው ሰማይ መንገድሽ ሲጸና ይልብሽ ነበር ቃልሽን ላንዴም ሳልሰማ ዛሬንማ እኔ ነኝ ወይ እናቴ ምን ተሰምቶሽ ምን ልትይ ነበር ማነው ምን ልትይ ነበረ ወይኔ ጥላኝ ሄደች እኮ ጋሼ ጥላኝ ሄደች እኮ ለማን ብለሽ እናቴ እድል ያስፈልገኝ አንድ እድል ወሰድሽኝ እናቴን እንግዲህ በርታ እንዴ የሆነ ነገር ላይ እናታችን መስለኝ ልጃችንን መስለኝ መበርታት ነው ያለብን። እንግዲህ የቀረኸው አንተ ነህ። አይዞህ
መበርታት አለብህ። አንተ ካልበረታ ደግሞ ሌላው ቤተሰብ ሊበረታ ማይችል። ስለዚህ በጣም ጎበዝ መሆን አለብህ እና አይዞህ፣ መጽናናቱን እግዚአብሔር ይስጥህ። ተጽናና፣ አይዞህ። በጣም ነው ጎበዝ መሆን ያለብህ አሁን። ምክንያቱም እያንዳንዱ ሰው ላይ የሚኖር ነገር ነውና ሁላችንም ከዚህ ዓለም አንቀር። ሄዷል ርቋል ይናፍቃል ልቤ ይናፍቃል እንደማትመለሽ አውቆ ይጠብቃል ናፍቆት ያጠግበው ሆዴ እህል ትቷል ከኔ ያለ አንሳው አጥቼሽ ስቃይ ወና ቤቱን ጽልመት ሲወጣው ሰማይ መንገድሽ ሲጸና የልብሽን ሳላደርግ ቃልሽን ላንዴም ሳልሰማ እንዲሁ ላጣሽ ዛሬንማ ዛሬማ አሄ ይሄን ጋቢ ደግሞ ማን ነው እዚህ ጋር? ምን ነኝ ልጅ ምን ሆንክ? ዛሬ ከጎረቤት ተበድሬ ያመጣኋትን ምግብ ሳትበላ አትወጣት። ሳትበላ ምን ነው? የአባትን ቦርስ በቃ እዛው አጎት ቤት እንደጣልፈው ቀረ። ለመስራት ዛሬ ሁሉ ነገር አስተካክሏል። እባክህ በቆመበት ቀረ። እባክህ ታጉርሺ ነው እንዴ? አዎ ሌላ ቦርስ። እሺ ሰላም አይልኝ መለሳለሁ። እሺ አሜን። ሰላም ዋለልኝ። ሰላም ግባ የኔ ልጅ፣ ሰላም ግባልኝ። ጋሼ ካሽ አላስኩም። በምን ላድርግ ነው? መድራኪ ሲፈር አፕሏ አሃ ማቾች እናቴ ሰላም በልልኝ። ምንድን ነው? ወይ ልጄ ወይ እግዚአብሔር ይስጥልኝ። ምን አሳሰበ? እግዚአብሔር ይስጥልኝ። እደግልኝ ጌታ፣ ብድር ይግባ የኔ ጌታ፣ እደግልኝ። ልጆችን ይባረኩልን። እንደዚህ ደግሞ እኔ እንዳስደሰትከኝ እግዚአብሔር የሚያስደስቱ ልጆች ይስጥህ የኔ ጌታ። በጣም ነው ደስ ያለኝ። እግዚአብሔር ይስጥልኝ። እደግልኝ የኔ ጌታ፣ ተባረክ።